ሌሎች ሰዎችም አብረውት ስላሉ ሌሎች ሌቦችም ያው እንዲያጣራ እንዲናገር ያው በፖሊሶች ምራ ተብሎ እንግዲህ እየተገረፈ ሰላም ጤና ይስጥልኝ። እንግዲህ ዛሬ አንድ ወንጀል የሚሰራ ልጅ ክትትል እያደረግንበት ነው። እንግዲህ ይሄ ለፊት የምታዩት ልጅ ጭንቅላቱ ላይ ሸሚዝ ነገር ያደረገው በተደጋጋሚ ያው ህዝብ የተሰበሰበበት ቦታ ላይ እየተገኘ ስለሆነ እንግዲህ በፖሊስ ክትትል እየተደረገበት ነው። እዩት እንግዲህ ይሄ የክፍለ ሀገር ሰዎችን ለመስረቅ ነው አሁን ክትትል እያደረገ ያለው። የነበረበት ቦታ ስላልተመቸው ያው ቦታውን ቀይሮ እየተመላለሰ እንግዲህ አንድ ልጅ እዚህ ጋር እየተከታተላት ነው የሚገኘው። ፖሊስም ይህንን ጉዳይ በተደጋጋሚ ልጁ እዛ አካባቢ ስለታየ ሌብነቱም እየተፈጸመ ስለሆነ ልጁ ላይ ክትትል እያደረግንበት ነው። እንግዲህ በካሜራ እየተከታተል ነው። ምክንያቱም ህዝብ የተሰበሰበበት መሀል ላይ ስለሆነ እየሰረቁ ያሉት ማንነታቸውን ለመለየት እንግዲህ አስቸጋሪ በመሆኑ የተነሳ ያው ክትትል እያደረግን ያለ ነው። እዛ አካባቢ በድግግሞሽ የሚታዩ ሰዎች ማለት ነው። ያው ልጅቷን እየተከታተላት ነው የሚገኘው። ረጅም መንገድ ነው አብሯት የመጣው። አብሮ አይደሉም ለየብቻ ናቸው እና እሷን እንግዲህ ያው እሷ ወደ ኋላ ለመቅረት ማሰበች። ያው ምክንያቱም አብሯት ተጠግቷት አብሯት የሚሄድ ሰው ለመምሰል ነው በሌላው ሰው ዘንድ ይወጣ አልፏት ይሄድ ይመስላል እዚህ ጋር። ነገር ግን ያው መንገደኛ መስሎ እሷን እየተከታተላት ነው የሚገኘው። አሁንም ይሁት ከጎኗ ነው ያለው። መኪና ስትሻገር አብሮ ይሻገራል። እሱ አሁን የሚመቸው ቦታ እስኪ አጋጥመው ነው ይሄን ነገር ሌብነቱን ነው ስርቆት ለመፈጸም እስኪመቸው ነው። እዚህ ጋር ይሁት አሁን እዚህ ጋር በጣም የተከታተለ መኪና ግርግር ስላለ እሷ ትኩረቷ መኪናው ላይ ሲሆን ይሁት እንግዲህ አሁን ይሁት በቃ እዚህ ጋር የሚፈልገውን ነገር ይዞ እየሮጠ ነው ማለት ነው። እሱ አሁን ግርግር ላይ ስለሆነ ግፊያ ነው እንጂ የሚመስላት ተሰረቀችም አይመስላትም። እኛ ግን ያው በድግግሞች ስላየው ፖሊሶች እዛ አካባቢ ያለውን ጥናት እያደረጉ ስለሆነ ክትትል አድርገንበታል። እንግዲህ ያው እየተከታተለው ነው የሚገኘው። የትም አያመልጠንም። ምክንያቱም አንደኛ በካሜራ ውስጥ ነው ያለው፣ ሁለተኛ እዚሁ ነው የሚለው። ያው ለፖሊስ አሳልፈን ሰጠነዋል ማለት ነው። እንግዲህ ሌሎች ሰዎችም አብረውት ስላሉ ሌሎች ሌቦችም ያው እንዲያጣራ እንዲናገር ያው በፖሊሶች ምራ ተብሎ እንግዲህ እየተገረፈ እየሄደ ነው ያለው። ያው እንደዚህ አይነት ሌቦች ስላሉ መጠንቀቅ ያስፈልጋቸዋል። ቪዲዮውን ደግሞ ላይክ አድርጉ።